እኛ ሀገር ላይ ሰው ስለ ውበቱ ሲጨነቅ ወይ ደግሞ ስለ ውበቱ የሚያወራው ሲደላው ነው ብለው የሚያስቡ የማህበረሰብ ክፍሎች አሉ። እኛ ሀገር ብቻ ሳይሆን ውጪም ማዲያት በጣም የሚያስቸግር ነገር ነው። ባንዴ አይጠፋም። እነዚህ ነገሮች የቆዳን ውበት በእጅጉ ይጎዳሉ የምትያቸውን የተወሰኑትን ነገር ይላል። ከሆርሞናሉ ቼንጅ ውጪ ምግባቸው ነው። ማዲያት ሴት ላይ የሚወጣ ነው ብለው የሚያስቡ ብዙ ሰዎች አሉ አይደል? ወንድ ላይ ምን ይሰራል ማዲያት? ስፔሻሊ ሜካፕ አድርገው ብዙ ጊዜ ሪሙቭ ያደረጉ ይመስላቸዋል እንጂ ያው በደንብ አይታጠቡትም። ከዛ በኋላ ቆዳቸው ይደፍናል። ከዛ የተለያየ ችግሮች ይመጣሉ። አንገቱን ብዙ አይጨነቅም። ካየህም የተለያየ ከለር ነው አንገትና ፊት ያለው። ይሄ ማን ነው? ለፊት ሰላም ጤና ይስጥልን ውድ የጤና ጥበብ ፕሮግራም ተከታታዮች፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህም ፕሮግራም ላይም በጤናው ዘርፍ ላይ የተለያዩ ስራዎችን እየሰሩ የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሳለች። እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም ነው? ሰላም ሁሉ አማን? እግዚአብሔር ይመስገን። በጣም አሪፍ። እንግዲህ ዛሬ የጤና ጥበብ እንግዳ እንድትሆኚ ጥሪ እዚህ ስናደርግልሽ ጊዜሽን ሰዓትሽን ሰውተሽ እዚህ ስለመጣሽ በመጀመሪያ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ያው ስለ ውበቱ የሚጨነቅ ሰው በተለያዩ ማህበራዊ ሚዲያዎች ላይ ያው ያይሻል ብዬ ተስፋ አደርጋለሁ። ምክንያቱም ጊዜው የውበት ነው፣ ለውበቱ የማይጨነቅ ማንም የለምና ዛሬም በውበት ዙሪያ ላይ የተለያዩ ጉዳዮችን ልናነሳ እዚህ ስቱዲዮ ጋብዘንሻል። ምናልባት እንግዲህ ለማያውቅሽ ሰዎች እንደው ማናት ምንድን የተጋበዘችው ዛሬ የሚለውን ነገር ለተመልካቾች የተወሰነ ነገር ስለራስሽ ገለጻ አድርጊልንና ወደ ፕሮግራማችን እንገባለን። ዮርዳኖስ እባላለሁ። ፋርማሲስት እና ክሊኒካል ኮስሞቶሎጂ ነኝ። ሁለቱንም ሙያ አጣምረሽ ነው ያያሽው? በሁለቱም ሰሪበታለሽ? በሁለቱም ሰራበታለሁ። ከዚህኛው ሙያ ከፋርማሲ ሙያ ወደዚህኛው መሄድ መሻገር ቀላል ነው ወይስ ይከብዳል? እንደውም ይቀላል። ቀላል ነው። ስለ መድኃኒቶች ብዙ ታውቃለህ። ሰው ላይ ፊት ላይ ምን እንደምታረግ ታውቃለህ። ባክግራውንዱ ጥሩ መሆኑ ይጠቅምሻል። ምን ያህል ጊዜ ሰራሽ በሙያው? ፋርማሲ ኤክስፐርት ሆኛለሁ። በዚህኛውስ? በዚህኛው ላይ ኦልሞስት አሁን 3 ዓመት እየሆነኝ ነው። ክሊኒኬን ከከፈትኩ ደግሞ 2 ዓመት ሆኖኛል። ምን ይባላል ክሊኒኩ? ኤሌ አስቴቲክ ክሊኒክ ይባላል። ውበት ላይ ነው የሚሰራው በአብዛኛው? ጥሩ። እንግዲህ ዛሬ የተለያዩ ጉዳዮችን እያነሳን ስለ ውበት የተለያዩ ነገሮችን እናነሳለን። በተለይ ተመልካቾች የሚጠይቁትን የሚያነሷቸውን ጥያቄዎች እኛም እነሱን ወክለን እናነሳቸዋለን ማለት ነው። ከሙያ አንጻርም የተወሰኑ የምናነሳቸው ጉዳዮች ይኖራሉ። እሱ ላይ የተወሰኑ ማብራሪያዎችን ሰጭናለች ማለት ነው። ወደዛ ጥልቅ ብለን ከመግባታችን በፊት ግን ያው ፕሮግራማችን እንደምታውቂው ጤና ጥበብ ነው። ሰው እንግዲህ ውበቱን ለመጠበቅ በራሱ በጥበብ መኖር መቻል አለበት ብለን እናምናለን እና እንደው ከዛ አንጻር ከአንቺ ሙያ አንጻር ከፋርማሲስቱ ሳይሆን እንደው ከዚህ ከስነ ውበቱ አንጻር ጤናን በምን አይነት መልኩ ነው ጥበብ ነው ብለን ስንገልጸው የሚታየው የሚለውን ነገር እኔና ከአንቺ ሙያ አንጻር እንዴት ታየዋለሽ የሚለውን ጤና ጥበብ እንዴት ይገልጻል በአንቺ ሙያ በተለይ ከስነ ውበት ጋር ተያይዘው? ጤና ጥበብ ማለት እኔ ማየው ምሳሌ ሰው ልጅ ጥሩም ከበላ መብላት ስሉ ለቆዳው የሚጠቅመውን ነገር አሁን ለምሳሌ ጃንክ ፉዶች ሲበላ ጤናው ላይ ለምሳሌ ብጉሮች ይበዛሉ። በትክክል ክሊን ካላረገ ፊታቸውን በትክክል ካልታጠበ፣ ከዛ ውጭ ያውም ለስላሳ መጠጦች ብጉር ያበዛሉ። ይሄን ይመስላል። ሰው ደግሞ የሚበላውን ነው የሚመስለው። ኤክሰርሳይዝ ካላደረገ፣ ፀሐይ ላይ ራሱን የሚያጋልጥ ከሆነ ጤናውን አይጠብቅ። ያ ማለት ደግሞ ጤናን ከጠበቅ ደግሞ ውበት ይመጣል ማለት ነው። ጥሩ። ለምሳሌ አንዳንድ ጊዜ ውበት ሲባል ሰዎች የራሳቸው የሆነ ትርጓሜ አላቸው አይደል? ለእኔ ውበት እንዲህ ነው እላለሁ፣ ለአንቺ ውበት እንደዚህ። እንደው እንደ ባለሙያ ግን በጋራ የሚያስማማን ውበት ይኖራል? ለምሳሌ አንዳንድ ሰው ውበት ሲባል ለምሳሌ ለእኔ አሁን ውበት ብዬ የምስበው የራሴ መለኪያ ይኖራል አይደል? አንቺም እንደዚህ። አንዳንድ ሰው የራሱ የሆነ መለኪያ ይኖረዋል የውበት። ግን ደግሞ አሁን አንቺ ከኛ የተለየሽ ምንድን ነው? ሙያሽም ያው ስነ ውበቱ ላይ በጣም ብዙ እየሰራሽ ነው። እንደው እንደ ባለሙያ ደግሞ የጋራ ሊያስረግ ሁላችንም ሊያስማማ የሚችል የውበት መለኪያ ይኖረናል ወይ? ንጹህ ቆዳ። ንጹህ ቆዳ።
ማለት ያው ውበት የሚባለው ንጹህ ቆዳ ማለት ከብዙ አንግል ማየት ትችላለህ። ፀሐይ ከሚመታው ከምትበላው ቅድምም እንዳልኩህ ከዛ ሁሉ ታየዋለህ። ንጹህ ቆዳ ማግኘት የሁሉም ሰው ምኞት ነው ወይ ደግሞ በጣም ከባድ ነገር ነው። እውነት ነው። ጥሩ። ለምሳሌ እኛ ሀገር ላይ ሰው ስለ ውበቱ ሲጨነቅ ወይ ደግሞ ስለ ውበቱ የሚያወራው ሲደላው ነው ብለው የሚያስቡ የማህበረሰብ ክፍሎች አሉ። እኔ ደግሞ ስለ ውበት አሁን ለምሳሌ አንቺ ክሊኒክ የሚመጡ ሰዎች ይኖራሉ። እነሱን ሰዎች ከሌሎች ሰዎች ውበት ክሊኒክ ብሎ ሲያነብ በራሱ ሰውየው ደግሞ እንዲህ አይነት ክሊኒክ አለ እንደ የሚሉ ሰዎች ይኖራሉ። እንዴት ነው አንድ ሰው ሄዶ ስለ ውበቱ ሲደላው ነው ስለ ውበቱ መቼም ወይ ደግሞ ኪሱ ዳለብ ሲል ነው የሚሄደው ብለው የሚያምኑ ሰዎች አሉ አይደለ? እነዚህ ሰዎች ምን ትያቸዋለሽ? ተሳስተዋል። አሁን ለምሳሌ አንዳንድ ሰው ውበት ወይ ስለደላው የሚሆን ነገር አይደለም። ባለህ ነገር ለምሳሌ ቤት ውስጥ ባገኘኸው ነገር ራስን መጠበቅ የምትችለው ነገር አለ። ለምሳሌ ሬት መታጠቢያ ይሆናል፣ ሳሙና ይሆናል። ባገኘኸው ነገር ዋናው ፍላጎት ይኑረው እንጂ ሰውየው ፍላጎት ይኑረው እንጂ ውበት ለመጠበቅ ብር አያስፈልግም። ባለው የኢኮኖሚ ደረጃ በኢኮኖሚ ለምሳሌ ርካሽ ሰንስክሪን አለ አይደል? ርካሽ ሳሙና አለ። ሞይስቸራይዘርም ቢሆን ቤት ውስጥ እንኳን የምናገኛቸው ነገሮች ሞይስቸራይዘሮች ይሆናሉ። ለምሳሌ እኔ ድሮ እርጎ ሞይስቸራይዘር እጠቀም ነበር። ትጠቀሚበታለሽ? ድሮ አንዳንድ ሰዎች ግን ምን ይላል ከዚህ ጋር በተያያዘ ውበት ሰው የሚበላውን ነው የሚመስለው ብለው የሚያስቡ ሰዎች ይኖራሉ አይደል? ለምሳሌ ሲያነሱ እንደውም ለምሳሌ አንድ አራት ሴት ስትታረስ ከአራት ስትወጣ ያላት የቆዳ ክለር የውበት ሁኔታዎችን ያነሳሉ። እንደዚህ በባህላዊ ሰዎች ማለት ነው። እንደው ሳይንሱ ምን ይላል? ሰው የሚበላውን ነው ውበት ከምግብ ይመጣል የሚለው ነገር ሳይንሱ ይደግፈዋል ወይስ እንዴት? በዚህ ላይ እንደው ማብራሪያ ትጨምስቲ። ትክክል ነው ማለት አሁን እኔ አንድ ያጋጠመኝ ፔሸንት አለው ማለት እድሜው 50 ዓመቱ ነው ሲነግረኝ ዘይት፣ ስጋ አንድ ለ20 ዓመት አቁሟል። ለ20 ዓመት እስኪኔጁ ግን የሚመስለው የ35 ዓመት ነው። ሰው ልጅ የሚበላውን የሚመስለው ማለት በብዙም ሰው ማይቻለው ካጠገብ የሚያሉ ሰዎች አይቻሉ። ብዙ ጊዜ ሰው ምግቡን ካስተካከለ ስለ እውነት ቆዳ ላይ ውበቱን እንጠበቅ ይሆናል። ውበቱን ይጠብቃል። ኢቨን ኤጂንጉን ማየት ትችላለህ። የምትበላው ዝም ብለህ ካለ አይደለ? አሁን ለምሳሌ እናቶቻችን አባቶቻችን እኩል ነው የሚያረጁት። እንዴት ነው? እናቶቻችን ብዙ ጊዜ ስራ ይበዛባቸዋል ምናምን። ልክ እድሜያቸው እየጨመረ ሲመጣ እናቶች ያው መውለዱም አለ፣ ብዙ ጫና አለ፣ የሆርሞናል ለውጦች አሉ፣ ብዙ ነገሮች አሉ። እነሱ ፊታቸውም ምናቸውም ትንሽ እንትን የማድረግ ነገር ይኖራል። ወንዶች አባቶች ደግሞ እንደምታውቂው ሎዱም ቢኖር ግን ደግሞ ሳይንስም እንደሚለው ጫና ከአባቶች ይልቅ እናቶች ላይ ያለው ብዙ ጫናዎች ይኖራሉና ከዛም አንጻር ሊኖር ይችላል ልዩነቱ የሚለውን ነገር ሳይንስም ይደግፋል ለማለት ነው። ጥሩ። ከዚሁ ጋር በተያያዘ ደግሞ ሰዎች ውበት ክሊኒክ ላይ እንግዲህ የመሄድ እድላቸው ከጊዜ ወደ ጊዜ እየጨመረ ነው። በተለይ አንቺም ያው ከልምድ አንጻር የዛሬ ዓመት ስትከፍቺና አሁን ያለው በየጊዜው የመጨመር ሂደቶች ይኖራሉ። እንደው ምክንያቱ ምንድን ነው ብለሽ ታስቢያለሽ? የሰው የግንዛቤ መጨመር ነው ወይስ የኢኮኖሚው መጨመር ነው? ምንድን ነው ብለሽ ታስቢያለሽ? የፍላጎት መጨመር ደግሞ ማየትም አሁን ኖርማል ድሮ ቲክቶክ የለም አይደል? ፌስቡክ ነበር ብቻ። ቲክቶክን ስታይ ውበቱን ሰው ልጅ እንዴት እንደሚጠብቅ አሁን ለምሳሌ ድሮ ዋይትኒንግ ፕሮዳክቶች ፊት እንደሚጎዳ ኢቨን ዋይትኒንግ እንደሆነ ራሱ ብዙ ሰው አያውቅም። ብዙ ሰው ስፔሻሊ በዚህ ስራ ያየሁት የተጠቀመው ነገር ይሄ ነገር ዋይትኒንግ ነው ብሎ ያየው ቲክቶክ ላይ ወይ እኛ ጋር ሲመጣ ነው። እና ያንን አሁን ናዊዴስ ሰውም ሚዲያውም ሁሉ ነገሩም ሲኖር ራሱን ወደ መጠበቅ ይመስለኛል እንጂ ያው ስለዚህ ቁጥሩ እየጨመረ መጥቷል። አሁን ለምሳሌ እናንተ ተቋም ክሊኒክ የውበት ክሊኒክ ላይ ሲመጡ እንደው ከጾታ አንጻር መለየት እንችላለን። የትኛው ጾታ እንደው ኦብቪየስሊ የሴቶቹ ሊሆን ይችላል ብለን እናስባለን። በፊት ያው ወንዶች ብዙ ጊዜ ጠዋት ተነስተውም ስታይ ፊታቸውን ጥጥጥጥ ፀጉራቸውን ነካነካ አድርገው ሲወጡ ነው የምታየው። ያን ያህል ውበታቸውም ተጨንቀው የቆዳቸውን ውበት ለመጠበቅ ምናምን ነገሮችን ሲያደርጉ አታይም አይደለ? አሁን ግን ቁጥሩ ያው አንቺ ምስክር ነሽ ብዬ ነው ተስፋ ማድረገውና በጣም ቁጥሩ እየጨመረ ወንዶችም ስለ ውበታቸው በጣም መጨነቅ የጀመሩበት ጊዜ እየመጣ ነው ብለን እናስባለን። አንቺ ጋር ይሄ ተግባራዊነቱ ምን ይመስላል? አንቺ ክሊኒክ ላይ በአቬሪ ስንሰራው እንዴት ነው? 30 የወንድ 70ዎቹ ሴቶች ናቸው።
ግን ውበት ከጾታ አንጻር ልዩነት መፍጠር አለበት ብለሽ ታምኛለሽ እንደ ባለሙያ? ያው ግንዛቤ ብዙ ጊዜ አሁን እንደውም በጣም ተለመደ እንጂ አሁን ለምሳሌ ፌሻል ለመሰራት ወንድ ልጅ ሲሄድ የኛ ማህበረሰብ ሌላ ነገር ላይ ማለት ራሱን ሲጠብቅም በሌላ ነገር ነው የሚታየው እና ራስ መጠበቅ ስፔሻሊ ወንዶች ብዙ ጊዜ የሚመጡት እኛ ጋር ማዲያት ኖሮባቸው ወይ ደግሞ የብጉር ጠባሳ ለማጥፋት እንጂ ከስንት አንድ ነው ራሱ ለመጠበቅ በቃ የሆነ ነገር ሆኖ ነው የሚመጣው። እንደ ፊቱ ላይ የሆነ ችግር ሲመጣበት ብቻ ነው ለመታከም የሚመጣው። ሴቶቹ ግን አትሊስት ያላቸውን ውበት ለመጠበቅም ሂፓፕም ለማድረግም ስፔሻሊ የሆነ የተለያየ እድሜ ነው አሁን ወይ ትንንሽ ይሆናሉ ወይ ደግሞ ከሆነ ጊዜ በኋላ ፊታቸው ማየት ሲጀምሩ ውበታቸው መጨነቅ ሲጀምሩ በዛ ጊዜ መምጣት ይጀምራሉ። የትኛው የእድሜ ክልል ይበዛል ሴቶቹ ላይ? ሴቶቹ ላይ እንግዲህ ወጣትነት አለ። ያው ሳይቱ እንግዲህ በጣም ወጣትነት ለውበት በጣም ትልቅ ትኩረት የሚሰጥበት የእድሜ ክልል ነው አይደለ? እንደየጊዜው ይለያያል። አንዳንዴ ላይክ በቃ ልጆች አለ አይደል ከ20 ጀምሮ እስከ 25 ሊሆን ይችላል የሆነ ጊዜ ላይ የሆነ ጊዜ ደግሞ ላይክ ግን ብዙ ጊዜ አቬሬጁ የሚበዛው ከ30 ጀምሮ ይበዛል። ሴቶች እድሜያቸው ገፋ ሲል ደግሞ ያው ብዙ ነገሮች ተፈጥሯዊ ነገሮች እየቀነሱ ይመጣሉ ብለው ያምናሉ አይደለ? ስለዚህ ያ ሲመጣ በተለይ ነገሮችን ከማስተካከል አንጻር ለውበታቸው በእድሜ ምክንያት የሚመጣ የፊት መሸብሸብ፣ ቆዳ ሊኖር ይችላል። እንዲህ አይነት ነገሮችን ለማስተካከል የመምጣት እድላቸውስ ምን ይመስላል? ብዙዎቹ ይመጣሉ። በዋናነት ምክንያቶችን ማንሳት እንችላለን። አንድ ሰው የቆዳ መሸብሸብ የሚከሰትባቸው ምክንያቶች ማንሳት እንችላለን። ያው ኮላጅን እድሜያችን ባይዘው ሴቶች ከ25 ጀምሮ ኮላጅናችን ያው በጣም ዲክሪዝ ያደረገ በጣም ይቀንሳል። አንዳንዴ 20 ላይ የሚጀምርበት አለ። ግን ያው እንደየሰው አንዳንድ ጊዜ ስትረስ ልጆች ዝም ብለው የሚጨናነቁበት እድሜ ላይ ዩኒቨርሲቲ ላይ ምናምን አንዳንዴ ነው። ከዛ ውጭ ግን 25 ላይ ሲደርሱ ኮላጅናችን ሲቀንስ ወንዶች ጋር ይሻላል። ከ25 እድሜ ላይ አይደለም። የሴቶቹ ግን ቶሎ ነው የመሸብሸብ የማርጀት የአይን ስፔሻሊ ስማይል ላይን ይጀምራል። መጀመሪያ ስማይል ላይን ከዛ አይናችን አካባቢ ከዛ ግንባር እያለ ወደዛ ይሄዳል። ከዛ በኋላ የአንገት ማለት ነው። ግን ኖቲስ ሰው የሚያደርገው ቶሎ 25 ጀምሮ የሚያደርገው ይሄንን ነው ስማይል ላይን። መጀመሪያ ብዙ ጊዜ እኮ ሰው ውበቴ ብሎ የሚያስበው ፊቱን ነው። ሌሎች ነገሮች ላይ ብዙም ትኩረት አያደርግም። ለዛ ነው ቀድሞ አንዳንድ ሰው አሁን ለምሳሌ ካየህ አንገቱን ብዙ ሰው አይጨነቅም። ካየህም የተለያየ ከለር ነው አንገትና ፊት። እሱም እመጣበታለሁ። በጣም ብዙ ሴቶች ላይ የምታየው ነገር ነው። ይሄ ማን ነው? ሁለት የተቻለ እንዴ ከአንገት በላይ ሌላ ሰው ነው፣ ከአንገት በታች ደግሞ ሌላ ሰው ነው የሚሉ ብዙ ሰዎች አሉ አይደለ? ሴቶችም አንዳንዴ ከአንገት በላይ የሚያቀላ የራሳቸውን ነገር ይጠቀማሉ። ምክንያቱም ምንድን ነው ግን እኔ ደግሞ እንደ ሀሳብ የምጠይቅሽ አመሳስሎ መጠቀም አይቻልም ወይ? ወይም ደግሞ ብዙ ከለር ሳይቀይር ውበቱን እንዲጠበቅ ማድረግ አይቻልም ወይ? አይ ቲንክ ፎከስ የሚያደርጉት ፊታቸው ላይ መሰለኝ እንጂ ይችላሉ። አይ ቲንክ ማለት አሁን ለምሳሌ ሰንስክሪን ግዴታ ነው፣ ቫይታሚን ሲ ግዴታ ነው፣ ናይት ታይም ለምሳሌ ሪትኖል ግዴታ ነው መቀባት፣ ግን ይረሱታል። ኢቨን አንገት ብቻ አይደለም እጃችንም እኮ ነው ቀድሞ የሚያረጁ እና እጃቸውንም መቀባት ይችላሉ፣ ግን አይ ቲንክ ይረሱታል መሰለኝ። ፎከስ የሚያደርጉት ሰው የሚያየን ፊታችንን ነው አይነት ነገር፣ ግን ይሄ የተሳሳተ ነው። ሁሉንም አንድ ላይ ቢያስኬዱት ጥሩ ነው ብዬ ነው የማስበው። እሺ ሌላው ደግሞ ያው ሰዎች የዚህ ውበት ሲነሳ እንግዲህ ቆዳ ላይ ቀድም የፊት ቆዳ መሸብሸብን አንስተናል። ከዛ ደግሞ ፊት ላይ እንግዲህ በዋናነት ግን ፊቶቻችንን ወይ የፊቶቻችንን ቆዳ ውበት የሚያጠፉ የተለያዩ ምክንያቶች ይኖራሉ። ለምሳሌ ቡግር ሊሆን ይችላል፣ ማዲያት ሊሆን ይችላል ምናምን። በዋናነት ግን እንደው አንቺ ካለሽ የስራ ልምድ አንጻር አብዛኛው ማህበረሰብ ክፍሉ ላይ የትኛው ምክንያት ነው ጎልቶ የሚወጣው? ማዲያት ምክንያቱ ምንድን ነው እንደው ብለሽ ታስቢያለሽ እንደ ባለሙያ? ያው ማዲያት ብዙ ጊዜ አብዛኛውን የሚይዘው ያው ብሊቺንግ መጠቀም፣ የሚያቀላ ፕሮዳክት መጠቀም፣ ከዛ ሆርሞናል፣ ከዛ ጄኔቲክ፣ ፀሐይ። ብዙ ጊዜ ፀሐይ ላይ የምናየው ወንዶች ላይ ነው። ያው ረጅም ኔቪ ሳይት ላይ የሚሰሩ ወንዶች አለ አይደለ? ብዙ ጊዜ ራሳቸው ረጅም ሰዓት ፀሐይ ስለሚያገኛቸው በዛ ነው ወንዶቹ እንጂ በብዛት ብሊቺንግ ሆርሞናል ማለት ያው ሴት ልጅ በምታረግዝበት ጊዜ ሆርሞናል ቼንጅ ሲከሰት በዛ ነው ብዙ ጊዜ ማዲያቱ እንጂ ብሊቺንግ ግን ይይዛል ብዙ ናፌሬጁ ነው። ጥሩ። አንዳንድ ጊዜ ማዲያት ሴት ላይ የሚወጣ ነው ብለው የሚያስቡ ብዙ ሰዎች አሉ አይደል? ወንድ ላይ ምን ይሰራል ማዲያት? አጋጥሞሽ ወንድ ላይ እንዴት ይወጣል ይላሉ ሰዎች ማለት ነው።
አይደለ? እንደው ማዲያት ሁሉም ላይ የመከሰት እድሉ ምን ያህል ነው የሚለው ነገር የተወሰነ ነገር በይ። ያው ሴት ላይ ነው ኦፍኮርስ፣ ያው ሆርሞኑም ቼንጅ የሚያደርገው ሴት ላይ ነው ኦፍኮርስ፣ ማለት ሲወልዱ ወይ ደግሞ ሲያረግዙ። ግን ስፔሻሊ ደግሞ ያው ሜኖፖዝም ሲገባም ነው። ወንድ ላይ የምናየው ብዙ ጊዜ ፀሐይ ሜይ ቢ አልኮል ላይ በደንብ አልኮል የሚወስዱ ሰዎች ካልሆነ ግን በብዛት እኔ ከሚያጋጥመኝ ሴቶች ላይ ነው። ወንዶች ላይ በፀሐይ ምክንያት ነው። እና ሴቶች ላይ አንዳንድ የማይወድሩ ላይክ እሳት ላይ የሚጋለጡ ስቲም ቤት የሚሰሩ ይሄ ወይባ ቤት የሚሰሩ ሰዎች ምንም ሳያደርጉ ከሆነ ጊዜ በኋላ ላይ ማዲያት ይኖርባቸው። ሴቶች ብዙ ጊዜ የቀደም እንዳልሽው ፎከስ የሚያደርጉት ወይም ትኩረት የሚያደርጉት ከአንገታቸው በላይ ያለው ውበታቸው ላይ ነው እና እዛ ላይ በሚያደርጉት ውበታቸውን ለመጠበቅ በሚያደርጉት ሂደት ውስጥ አብዛኛውን ጊዜ ያው ፋርማሲ እንግዲህ የሚሰሩ ሰዎች የመድኃኒት ቤቶች ቅር እንደማይሰኙ እርግጠኛ ነኝ። ምንድነው የሚያደርጉት? የተለያዩ ፕሮዳክቶችን በራሳቸው ሄደው ያለምንም ምርመራ ፊቴ ምን አይነት ነገር ቢወስድ ጥሩ ነው፣ ደረቅ ነው ወይ፣ እርጥበት አለ ወይ የሚሉትን ነገሮች ሁሉ ሳያዩ ሄደው ገዝተው ሲጠቀሙና እንደውም አንዳንዴ በጣም በብዙ ኮምፕሊኬሽን የሚመጡም ሴቶች አሉ። ፊታቸውም በጣም ለረጅም ጊዜም የሚበላሹ ሴቶች ይኖራሉ። እንደው ምን ትመክሪያቸዋለች እነዚህ ሴቶች? እና ደግሞ ዋናነት ምክንያቱ ምንድን ነው? እንዴት መሰለህ አሁን ብዙ ጊዜ ሰው ልጅ በአጭር አሁን እኔ ጋር ራሱ ከሚመጡት የሆነ ማዲያት በአንዴ አይጠፋም። በጣም ቴክስ ታይም ጊዜ ይፈልጋል። ማለት እኛ ሀገር ብቻ ሳይሆን ውጭም ማዲያት በጣም የሚያስቸግር ነገር ነው። በአንዴ አይጠፋም። የተለያየ ትሪትመንት ነው የሚወሰደው። መጥፋትም ሳይሆን መፍሰዝ ይፈዛል እንጂ ሙሉ ለሙሉ አይጠፋም ማዲያት። እና እነሱ ወዲያው ለመጥፋት ስለሚፈልጉ ቶሎ ብለው በአጭር ይመስለኛል በዛ እና እንዲሁም እንትን የምለው ብሊቺንግ የሚያደርግ የተቀመመ የሚሸጡ ሰዎች ያው ይቅርታ ለእነሱ ለስራቸው፣ ግን አንዳንዴ እውነት እነሱ የማይጠቀሙትን ፕሮዳክት ነው ለሰው እየሰጡ ያሉት። እና እኔ በጣም የሚያሳዝነኝ በቅርብ እንዲያውም አንተ ጋር ከመምጣቴ በፊት ትላንትና መሰለኝ ገላዋን ትቀባለች። ብሊቺንግ ነው በቲክቶክ ነው የሚሸጥ እቃ ነው። ልጅቷ ለመቅላት ሰርግ አለባት። በ2 ቀን ውስጥ ትልልቅ ስትሬች ማርክ፣ ትልልቅ አለርጂክ ሙሉ ገላዋ ነው። እና ሰው እኔ ሰው ጋር አይደለም ብዬ ነው ማስበው። ሰው በቃ ቶሎ ለመዳን ወይ ቶሎ ለመቅላት ወይ ፕሮግራም ኖሮበት በቃ ብዙ ሰው ብትሰማ የሆነ ፕሮግራም ኖሮብኝ የሆነ ነገር ሆኖብኝ ወይ ብጉሩ ወጥቶብኝ በቃ ውጭ ማዲያት ኖሮብኝ ሰርግ ኖሮብኝ ነው በቃ ብዙ ሰው ብሊቺንግ የሚጠቀሙ እና ግን እነዛ ሰዎች ራሳቸው የማያደርጉትን ነገር ቢያደርጉትም ግን አንዳንዴ ትንሽ ገባ ብዬ ስጠይቅ የሚያደርጉበት ነገር 7 የሆነ ነገር ኢቭን እነሱ ሲበጠብጡት ጓንት አድርገው ምናምን ነው። እና የሰው ቆዳን ካንሰር ያመጣል። ካንሰሩን ተው አሁን ልጅ በአንዴ ነው የተበላሸችው። ስትሬች ማርክ እንግዲህ ጠፋም። በጣም ስንት ሌዘር ወስደው እኛ ጋር ራሱ የሆነ ሰዓት ላይ ቢቢ ግሎም እንሰራዋለን ለማመሳሰል ያንን ቆዳ ነው እንጂ የሚሰራው ስትሬች ማርክ ያውም በጣም ከባድ ስትሬች ማርክ ነው የወጣበት። ስለዚህ ምንድን ነው የምትመክሪው ለእነዚህ ሰዎች? ያው ሰው እኔ የተረዳሁት ነገር ያው ቀስ ብሎ ከተረዳ ነው እንጂ እንጃ። ብሊቺንግ ላይ ያለው ነገር አይ ኖ ሁሉም ሰው መቅላት ይፈልጋል። እኔ ግን ሁሉም ሰው ከሚቀላ ራሱን መጀመሪያ ቆዳውን ቢጠብቅ እውነት መቅላት ይቻላል። በተፈጥሮ ነገር መቅላት ይቻላል። ቤት ውስጥ በሚዘጋጅ ነገር መቅላት ይቻላል። ግን ያንን ፕሮሰስ ረጅም ፕሮሰስ አይፈልግም። ሰው የሆነ አጭር ነገር ነው የሚፈልገው። አጭር ነገር ሲፈልግ ደግሞ የማይጠፋ ነገር ነው ይዞ የሚመጣ። ስለዚህ ሰዎች በትዕግስት ውበታቸውን አንደኛ መጀመሪያ መጠበቅ ከቻሉ እንዲጠብቁ ማለት ነው ከመጀመሪያም በተፈጥሮ ነገር፣ ካልሆነም ደግሞ የሚመለከተው ቦታ ሄደው ክሊኒክ ሄደው የባለሙያን አማክረው ባለሙያ የሚሰጣቸውን ምክር ተቀብለው ተግባራዊ ቢያደርጉ ጥሩ ነው ሀሳቡ አይደል? እሺ ውበት እንግዲህ በርካታ ነገሮችን እንግዲህ እያነሳን ነው የምንገኘው። ውበትን ለመጠበቅ ሴቶች ሞር ከወንዶች ይልቅ ትኩረት ሰጥተው እንደሚንቀሳቀሱ አንስተናል። ቡግር ደግሞ የብዙ ሰው ጥያቄ ነው ማለት እችላለሁና በጣም ብዙ ሰዎች በተለይ ጎረምሶች እድሜያቸው ያው ለምሳሌ ይሄ ሁለተኛ መፍትሄ ጾታ የሚባለው ጎረምሳ እየሆኑ የሚመጡ ሰዎች በጣም ትኩረት የሚያደርጉበት የእድሜ ክልል አለና እንደው ቡግር በዋናነት መነሻው ምንድን ነው ከሚለው እንነሳና ወደ መፍትሄው ደግሞ እንመጣለን። ያው መነሻው እድሜያችን ላለ አይደል? ስንት ነው? አንዳንዱ 12 ይጀምራል ጉርምስና ሲጀምር እሱ አለ። አንዳንዱ ደግሞ
ብዙ አሁን ደግሞ እያየው የመጣሁት ላይክ ሴቶች ላይ 30 እድሜ ላይ ከደረሱ በኋላ ድሮ ብጉር የማይወጣባቸው አሁን ብጉር ይወጣባቸዋል። ኢትስ ሆርሞናል ቼንጅ። 35 ላይ ቅድም ደግሞ አንተ እንዳልከው ግን የብዙዎች ወንዶች ላይ የምናየው ግን ጉርምስና ሴቶች ላይ የምናያለን። ግን ብዙዎቹ ሳይ ምግባቸው መንስኤው ምግባቸው ነው። ከሆርሞናሉ ቼንጅ ውጭ ምግባቸው ነው። ያው ሴቶች ብዙ ጊዜ ሆርሞናል ቼንጅ ያጋጥመናል። ያው በየጊዜው ሆርሞናል ቼንጅ ስለሚገጥመን ሴቶች ላይ ብዙ ጊዜ ይከሰታል። ግን የወንዶቹ ይከሰታል ይሆን የነሱ ያው እንዴት ነው እድሜያቸው ሲደርስ ነው። ግን ምግባቸው ላይ ስታይ አሁን ለምሳሌ ካምፓስ ወይ ደግሞ ልጆች ነው ቸኮሌት አለ፣ ጣፋጭ ነገር አለ፣ አቮካዶ አለ። ሎዝ ደግሞ ሎዙን ዝም ብሎ አይደለም የሚያደርጉት፣ የሎዝ ቅቤ ነው። የሎዝ ቅቤ ደግሞ ስኳር ነው እና እሱን ሞር እንዲባባስ ያደርገዋል ብጉሩ ማለት ነው። ከዛ ደግሞ ከተባባሰ በኋላ ነው የሚመጡት ወደ ክሊኒክ ሲመጡ። አንደኛ ልጆች ናቸው፣ ቤተሰቦቻቸው መውሰድ አይፈልጉም። በራሱ ይዳን ሲባል ደግሞ ምንድነው ወደፊት አላየክም? ለምሳሌ ኦሬንጅ ፒል የሚባሉት የብርቱካን ቀዳዳ የሚመስል ብዙ ጊዜ ልጅ ሆኖ የተለያየ ትልልቅ ብጉር በሚወጣበት ጊዜ የሚከሰት ነው። እሱ ለማጥፋት ደግሞ ጊዜ ይፈልጋል። ይጠፋል እንኳን ግን ጊዜ ይፈልጋል። ስለዚህ በዋናነት ምክንያቶቹ እነዚህ ናቸው። እንግዲህ ወንዶችም ላይ ሴቶችም ላይ ይመጣል። ሞር በዋናነት በጉርምስና ጊዜ ወንዶቹ ላይ ይከሰታል። ሴቶቹ ላይ ደግሞ ያው በየጊዜው ሊመጣ ይችላል። እንግዲህ በቤት ውስጥ እንግዲህ ሰዎች ብጉርን ለማጥፋት የተለያዩ መንገዶችን ይጠቀማሉ። ለምሳሌ ጨው በውሃ አድርገው ሊጠቀሙ ይችላሉ። እያሞቁ በጣም ብዙ ሰምተሽ አታውቂም? ጨው በውሃ ያደረጉና በፎጣ አድርገው ብጉሩን ለማጥፋት ሲጠቀሙት ያለሽ። አንዳንዴ ደግሞ ያፈነዱታል አይደለ? ትኩረት ይወስዱና በጣም ሲያፈነዳዱት ወደ ሌላ ነገር ኢንፌክሽን ይዞ ምናምን የመምጣት እድሎች አሉ። እንደው በትክክል ብጉርን ለማጥፋት ሰዎች እንግዲህ ክሊኒክ መሄድ የሚችል ሰው ክሊኒክ ይሄዳል። ክሊኒክ መሄድ ደግሞ የማይችሉ የማህበረሰብ ክፍሎች ይኖራሉ አይደለ? ክሊኒክ መሄድ ለማይችሉ የማህበረሰብ ክፍሎች ቤታቸው ሆነው ብጉርን በምን አይነት ሁኔታ ነው መቆጣጠር የሚችሉት የሚለውን ነገር ብጉር እኔ ቤታቸው ውስጥ ምመክረው የለኝም ማለት የለም። ቤታቸው ውስጥ በምንም ማለት ብጉር ማለት ላይ አሁን ለምሳሌ መታጠብ አለብን። ብዙ ጊዜ ብጉር የሚመጣው ቀዳዶች ይደፈናሉ። አንድ ጊዜ አስተጣጠብን ይሄ አለ አይደለ? ይሄ ሆርሞናል ሳይሆን ሲቀር ተደፍኖ የሚመጣ አለ። እሱን ማለት ሞር ሳሙና ካልመረጥክ የምትቀባውን ነገር ካልመረጥ ብጉር አይጠፋም። ስለዚህ ቤት ውስጥ የምናገኛቸው ነገሮች ብጉር የሚቀንሱ ነገሮች እኔ ስለዚህ የግድ ክሊኒክ መምጣት አለባቸው። አትሊስት አሁን ለምሳሌ ክሊኒክ ጤና ጣቢያ አለ ማለት የመንግስት አለ። አሁን ለምሳሌ አለርት እኮ ብዙ ሰዎችን ያስተናግዳል። ጥሩ እሺ፣ ብጉርን የሚያባብሱ ነገሮችን ማንሳት እንችላለን። ለምሳሌ አንድ ሰው ብጉር አለበት። እንደው በጣም የአንዳንድ ሰው መቼም ታውቂዋለሽ፣ የአንዳንድ ሰው በጣም በቃ ፊቱ ራሱ ሲያስፈራት ያለ በጣም ትልልቅ ሆኖ በጣም ብዙ ብጉር በብዛት ራሱ በጣም አንዳንዱ ደግሞ ግንባሩ ላይ ብቻ ትንሽ ሊኖር ይችላል፣ አፍንጫው ላይ የተወሰነ ነገር ይችላል። እንደው የሚባባስባቸው ነገሮች ማንሳት እንችላለን። የተለያዩ ብጉሮች አሉ። ጉንጫችን ላይ የሚወጡ ግንባራችን ላይ ለምሳሌ እዚህ አካባቢ የሚወጡ የተለያዩ ብጉሮች አሉ። አሁን ለምሳሌ እዚህ አካባቢ ምግባችን ሳናስተካከል ስንቀር ይሄ አካባቢ የምንቀባቸው ቅባቶች፣ ፀጉራችንን ማስያዝ፣ ምግብ እንዲህ አይነት ብጉሮች አሉ። ብዙ አይነት ብጉሮች የምንከፋፍላቸው አሉ እና ከዛ ግን ዋነኛውን የሚይዘው ግን ምግብ ነው። ምግብን ካለማስተካከል በምን አይነት መልኩ ያስተካክሉት? ለምሳሌ ብጉር እንዳያወጣ ሊያደርጉ የሚችሉ ምግቦች አሉ እያልሽኝ ነው አይደል? አዎ፣ እነሱን ላይ የተወሰነ ነገር በይ። ለምሳሌ ያው በዋነኝነት አቮካዶ ቅባትነት አለው። እኔ አሁን ለምሳሌ በጣም ተልባ እጠቀማለሁ። ተልባ መጠቀም ሰው ነኝና በደንብ ያበዛውበት ግን ብጉር ይወጣብኛል። ለምሳሌ እንደኔ ማለት ነው። እንደ ሌሎች ግን ብዙ ጊዜ ግን ልጆች ላይ የማየው ጣፋጭ ነገር ለስላሳ ይሄ ቸኮሌት ሲበሉ ወዲያው ነው ባይዘው። አንዳንድ ልጆች አይ ቲንክ አለርጂክ እየሆነ መሰለኝ ዛሬ በልተው ኔክስት ዴይ ብጉር በብጉር ይሆንባቸዋል። አንዳንድ ጊዜ ደግሞ እንቁላል ይወጣባቸው አለርጂክ አለ። ላይክ አሁን ለምሳሌ እንዴት ነው ናትስ የሎዝ ቅቤ በብዛት ይይዛል፣ አቮካዶ እና ጣፋጭ። ስለዚህ እነዚህ ምግቦች መጠኑን መጠበቅ መቻል አለባቸው ነው ሀሳቡ። ከዚህ ከፊት ጋር በተያያዘ ከፊት ውበት ጋር ተያይዞ እንግዲህ ብጉርን አይተናል። ሌላ ደግሞ አንዳንድ ጊዜ ብጉርም ሳይኖር ሌላ ማዲያትም ሳይኖር እንዲሁ ደግሞ የፊቴን ቆዳ ውበት መጠበቅ እፈልጋለሁ የሚሉ ሰዎች ይኖራሉ አይደለም? እንደው በቤት ውስጥ የቆዳቸውን ጤና አስጠብቀው ለመኖር ምንድን ነው ማድረግ ያለባቸው?
ምን ትመክራቸዋለሽ? መጀመሪያ ምግባቸውን የሚወስዱት ምግብ ማስተካከል። ከዛ ውጭ ቤት ውስጥ ባገኙት ነገር ላይ እንደ ቆዳቸውን ለምሳሌ አንዳንድ ሰው የማይስማማው ነገር አለ። እኔ የሚስማማኝ ሜይ ቢ ለአንተ ላይ ስማማ ይችላል። ሽፍታ ሊያመጣብህ ይችላል። ብጉር ብቻ አይደለም። አንዳንዴ የማይጠፋ ሽፍታዎች ካየህ አንዳንድ ዝም ብሎ ሽፍ የሚልባቸው ሰዎች አለ። እንደሚስማማቸውን መርጠው ቤት ውስጥ ማድረግ ይችላሉ። ከዛ ውጭ ደግሞ ለምሳሌ ወደኛ ተቋም ወይ ደግሞ እንደኛ እንደሚሰሩ ተቋም የፊት ታይፓቸውን አይተው ሲምፕል ነገር ማድረግ ለምሳሌ መታጠቢያ፣ ሰንስክሪን፣ ሞይስቸራይዘር ቢጠቀሙ ፊታቸውን ይጠብቃሉ። ስለዚህ በእነዚህ ሁኔታዎች ቢጠቀሙ ውበታቸውን ጠብቀው መኖር ይችላሉ። እንግዲህ በባህላዊ ስንሄድ አንዳንድ ጊዜ ሴቶች ይህንንም መቼም አይቼው አላውቅም እንዳትይኝ እንትን አለ የእርድ አይደለ? ሴቶች እርድ ያደረጉና የፊታቸውን ቆዳ ውበት ለመጠበቅ እርድ ፊታቸውን የሚቀባዋሉ፣ ማር የሚቀባዋሉ በቤት ውስጥ። አንዳንዴም አቮካዶ የሚጠቀሙ ሰዎች አሉ አይደል? ሬት እንኳን አሁን ኮመን ሆናል። ብዙ ሰዎች ሴቶች ሲጠቀሙት እናያለን። ስለዚህ እንደው ከዚህ አንጻር ምን የምትይ ነገር አለ? ይሄኛውን እንዴት ታየዋለች? ሳይንሱ እንዴት ይደግፈዋል ወይስ አይደግፈውም? የሚደግፈውን እነዚህን ይደግፋቸዋል፣ እንዲህ ለውጥ ያመጣሉ። አይ እነዚህን አይደግፋቸውም፣ ጉዳታቸው ይሄ ነው የሚለውን ነገር እኔ ሳይንሱ የሚቃረን አይመስለኝም እኔ በራሴ። ምክንያቱም ተፈጥሮ ነው፣ ተፈጥሮዎች ናቸው። ቅድም እንዳልኩ የሚስማማቸው አለ፣ ማይስማማቸው። ለምሳሌ ማር የማይስማማው ሰው አለ፣ ቲመሪክ እርድ የማይስማማው ሰው አለ። የሚስማማውን መርጦ ማድረግ እኔ ጥሩ ነው፣ በጣም ደግፋለሁ። ለምሳሌ እርጎ በጣም ካልም ያረጋል፣ በጣም ያረጋጋል ቆዳ። አንዳንድ ምን ልጠቀም ሲሉኝ እርጎ እና ሬት ነው እኔ ሰጀስት የማደርገው፣ ቡና ሰጀስት አላረግም። አንዳንዴ ሪቴት አድርጎ እዛ ጋ አለርጂክ አይነት አሳክኳቸው እዛ ጋ ልጠውት አጥቁሮት ይመጣሉ እንጂ ሁሉም የተፈጥሮ ነገር ጥሩ ነው። በፋርማሲ እንግዲህ ያንቺም የሶሻል ሚዲያ ላይ ያየሁት ነበረ። በጣም በርካታ እንግዲህ የውበት መጠበቂያ ቅባቶች አሉ አይደለ? ሪከመንድ የምታደርጊያቸው ይኖራሉ አይደል? ለምሳሌ ለአጭር ጊዜ ቅድም እንዳልሽው ፕሮግራም ይኖርባቸውና ለምሳሌ ለሰርጓ ሊሆን ይችላል ፍክት ብዬ የምታይ ትፈልጋለሁ ሊሉ ይችላሉ አይደል? ሴቶች ወንዶችም በተመሳሳይ ሊሉ ይችላሉ። አንዳንዴ ደግሞ አይ ዘላቂ የሆነ ለረጅም ጊዜ የቆዳ ከለርና ውበት እንዲሆን ነው የምፈልገው የሚሉ ደግሞ ሰዎች ይኖራሉ። እንደው ከዚህ አንጻር ከፋፍይልንና ለአጭር ጊዜ ይህንን መጠቀም ይችላሉ፣ ለረጅም ጊዜ ደግሞ እንደዚህ ሲሆን ደግሞ ይህን የሚለውን ነገር ደግሞ እስኪ ንገሪኝ። ለአጭር ጊዜ ቪታሚን ሲ ነው ፕሮግራም ሲኖርባቸው እንደ ቆዳቸው አይነት። አሁን ለምሳሌ አንዳንድ ቪታሚን ሲ ብጉር ላለበት ሰው ብዙ ጊዜ አናዝም፣ ግን አጭር ጊዜ ቪታሚን ሲ ነው። ለረጅም ጊዜ ሬቲኖል ነው። ለረጅም ጊዜ ሲሆን እሱን ነው የሚጠቀመው። ሬቲኖል አንቲ ኤጂንግ ነው። ከ5 ዓመት ጀምሮ ረጅም ጊዜ የምትጠቀመው ነገር ነው። እርጅናን ነው ለብዙ አይነት ፐርፐዝ እንጠቀመዋለን። ለእርጅና፣ ለብጉር፣ ለሚሸበሸብ ብዙ አይነት ፐርፐዝ ነው ሬቲኖል የምንጠቀመው እና እሱ ነው። የአጠቃቀም ሂደቱስ ዴይሊ ነው የሚጠቀሙት? ሬቲኖል አይደለም። አስረጅና ለምሳሌ ይህንን አሁን ሰዎች አሁን ትልቁ ችግር መሰለሽ ሰዎች ይህንን ይገዙና በአይን የሚንሳውን እንግዲህ ሶሻል ማርኬቱን ትረጃዋለሽ ይሸጣል። አንድ ሰው ማንም ሰው ነጋዴ በዩ በሶሻል ሚዲያ አለኝ ሬቲኖል ይላል፣ ይሸጥላቸዋል። አጠቃቀሙ እንዴት ነው ሲባል ሪፈር አድርጎም ሊል ይችላል፣ ኦር ደግሞ እንዲህ ነው ሊላቸው ይችላል። ብዙ የባለሙያ ምክር ላያገኙ ይችላሉ። ከዛ አንጻር ነው የምጠይቅሽ። ቪታሚን ሲ ኤቭሪዴይ ነው ጠዋት መጠቀም እንችላለን። ሬቲኖል ደግሞ እንደጀመረን በሳምንት 2 ቀን፣ ከዛ ውጭ ግን በሳምንት 3 ቀን ማታ የሚጠቀሙት ማታ ሬቲኖል የሚጠቀሙ ከሆነ ግን ኔክስት ዴይ ሰንስክሪን መጠቀም ግዴታ ነው። እሺ የሰንስክሪን ጋር ስንመጣ ደግሞ ሰንስክሪንን እንግዲህ አንዳንድ ሰዎች ሰንስክሪን ሳይጠቀሙ እንደው ማንም ሰው ሲንቀሳቀስ ያለ ጫማ እንደመሄድ ይቆጠራል የሚሉ ሰዎች ይኖራሉ። አይ አንዳንድ ሰዎች ደግሞ አይ ሰንስክሪንማ ይለምድና ለኛ ሌላ ችግር ይዞብን ይመጣል የሚሉ ደግሞ አሉ አይደል? የተለያየ ሀሳብ የሚያነሱ ሰዎች ይኖራሉ። ሰንስክሪን በቋሚነት መጠቀም ይዞ የሚመጣው የጤና ጥቅም አለ ለቆዳ ወይስ ጉዳት አለው የሚለውን ደግሞ ዘርዘር አድርገሽ ንገሪኝ። ብዙ ጊዜ ሰንስክሪን የሚቀባ ሰው እና የማይቀባ ሰው ከሆነ ጊዜ በኋላ ተቀባይ ያልከው ሲመጣ ቆይቶ እርጅናን ሰን ስፖቶች ምንላቸዋሉ እንደ ማዲያት መስሎ ግን በፀሐይ ምክንያት የሚመጡ ስፖቶች አሉ፣ ጥቋቁር ነጠብጣቦች፣ እሱን ይዘው ይመጣሉ። ዋነኛ ግን ኤጂንጉን ማለት ከፀሐይ ድሮ ሰንስክሪን ለምሳሌ እናቶቻችን አይጠቀሙም። የድሮ እና አሁን አንድ አይደለም። ድሮም ሰንስክሪን አልነበረም። ሁለተኛውን የምናገኘው የፀሐይ ሁኔታ እና አሁን እኩል አይደለም እና ሰንስክሪን ቢጠቀሙ እርጅና አንደኛ እርጅና ይከላከላሉ፣ ሁለተኛ በፀሐይ ምክንያት ስፖቶች፣ ጥቁረት፣ ፊት ላይ የተለያየ ዲስከለሬሽኖችን
ይከላከላል። ስለዚህ ቢጠቀሙ ይሻላቸዋል። አይነቶች ይኖራቸው ይሆን? የተለያዩ ሰንስክሪኖች አሉ። ያው እንደየ አቅም አለ። አሁን ለምሳሌ ትልቁን ሰጀስት ባረግ እዛ ጋር ላገኝ የሚችል ሰው አለ። ስፔሻል ተማሪዎች የተለያዩ ሰንስክሪኖች በተለያያቸው ጥራታቸው የጠበቁ አሉ። እነሱን መጠቀም ይችላሉ በየስኪናቸው። አሁን ለምሳሌ ለወዛም እና ለደረቅ ፊት እኩል አይነት አንድ አይነት ሰንስክሪን አንጠቀምም። ብዙ ጊዜ ለወዛም ፊት ጄል የሆኑ ሰንስክሪኖች ናቸው። ለደረቅ ፊት ደግሞ ክሬም ቤዝድ የሆኑ ሰንስክሪኖች ናቸው የምንጠቀም። ጥሩ እንግዲህ ሰንስክሪን ቢጠቀሙ ማንም ሰው ቢጠቀም የበለጠ የቆዳ እርጅናውን የመከላከል አቅም አለው ነው ሀሳቡ። ነገር ግን እንደው እንደ ግዴታ ለምሳሌ ቢጠቀሙ ጥሩ ነው። ሙያ አስተያየት ሰጥተሻል። ነገር ግን እዚህ ቦታ ላይ እዚህ ላይ የሚሰሩ ሰዎች ለምሳሌ እንዲህ አይነት ለዚህ ለፀሐይ ተጋላጭ የሆኑ የስራ ድርሻ ያላቸው ሰዎች ወይም ደግሞ እነዚህ አይነት ሰዎች ደግሞ በግዴታ ቢጠቀሙት የበለጠ ጥሩ ነው ብለሽ የምታስቢው ነገር ይኖራል? ለምሳሌ ከአንተ ልጀምር። ዩቪ ላይት በደንብ ብዙ ላይቶች አሉ። የእውነቴን ነው። ከሆነ ጊዜ በኋላ ፀሐይ አይንካክ፣ ግን ፊትክ ይበላሻል። ማለት ይቅርታ እየሰማችሁ ተመልካቾች፣ ላይት ራሱ ላይት ቦታ የሚሰሩ ነርሶች አሁን ለምሳሌ ይመጣሉ። እኛ እኮ አንወጣም። አሁን ለምሳሌ ሜቢ አንተም ይኖርሃል። ነርሶቹ ለምሳሌ መንግስት ላይ የሚሰሩት አሁን ግዳጅ ሜቢ የሚሰሩበት ሰዓት አለ 16 ሰዓት 36 ሰዓት እየሰሩ ፀሐይ ነካቸው ሲመጡ ግን ፊታቸው ተበላሽቷል። ምንድነው? ሙቀት አለ፣ ጨረሮች አሉ። ሙቀቶች በደንብ ማለት ክፍል ላይ የሚገኙ ሙቀቶች አሉ። ከዛ ውጪ ኮምፒውተር ላይ ረጅም ጊዜ የሚያሳልፉ አንድ ጊዜ እኮ አይደለም ያ ላይፍክ ተከታታይ። አሁን ለምሳሌ አንተ ሁሌ ስታደርገውና አንዴ ሲሆን ይለያያል። ለዛ አሁን ሁሌ ያን ነገር ያጋጥሙታል። ኮምፒውተር ላይ የሚውሉ ሰዎች ፊታቸው ተበላሽቶ ይመጣል። ዩቪ ጨረር አለ፣ ከኮምፒውተር እናገኘዋለን። ከባድ አሁን ከነዚህ አይነት ላይቶች አሉ። ከዛ ውጪ ያው የፀሐይ መኪና ውስጥ አሁን ለምሳሌ መኪና ውስጥ ሲገቡ ራሱ የሚያገኛቸው አለ። ካየክ ምንም በእግራቸው አይንቀሳቀሱ ብዙ ሰዓት ፀሐይ ላይ አይውሉም። ግን ይሆናል አይደል ትምህርት ቤት ሊያመጡ ሲሉ እናቶች ብዙ ጊዜ ፊታቸው ይጎዳል። ያ ምንድነው? ተደጋግሙ ሲደጋገም ላይፍ ስታይልክ ፊትክ ይበላሻል። ቻንስ አለው። አንተም ስለዚህ ሰንስክሪን ተጠቀም። ጥሩ እሺ። የሰንስክሪኑን እንግዲህ እንደዚህ አይተናል። ከዛ ባሻገር ደግሞ አንዳንድ ሰዎች ቅድም ለማንሳት ሞክረሻል፣ አፍንጫቸው ላይ ነጠብጣብ ጥቁር ሌሎች ፓርታቸው ላይ ሳይኖር አፍንጫቸው ላይ ልክ እንደዚህ ጥቁር ልክ እንደዚህ ትንሽዬ እንደውም ነካ ስታደርጊ ደግሞ ነጭ ነገር እዚህ ላይ ብዙ ጊዜ ታያለሽ። ምክንያቱ ምንድን ነው? ዋይት ሄድ እና ብላክ ሄድ እንለዋለን። እሱ ያው ብዙ ጊዜ ክሊን ካለማድረግ ነው የሚመጣው። ማለት በደንብ ለምሳሌ ብዙዎቻችን አንድ የመታጠብ ብቻ ይመስለናል። አሁን ነው እንደውም በደንብ ቲክቶክ ሲመጣ እንጂ ለምሳሌ ለአንድ ደቂቃ ያክል ፊትክን በምታጠበት ሳሙና ማሸት አለብን። ከዛ በኋላ ሁለቴ ስፔሻሊ ሰንስክሪን የምንጠቀም ከሆነ። ከዛ ውጭ ብዙ ጊዜ እንዴት መሰለ ቲዞናችን፣ ይሄ ቲዞን ይባላል፣ ይሄ ዩዞን ይባላል። ቲዞናችን ብዙ ጊዜ ስፔሻሊ ኦይል ፊት ያላቸው በጣም ወዝ ይኖረውና እዛ አካባቢ ዋይት ሄድ ብላክ ሄድ የመምጣት ይኖራል። ክሊን በማይደረግበት ጊዜ እዛ ቦታ ጋር የማንሳትም እንዲህ ማድረግም ባደረጉበት ጊዜ ይሰፋል። ለዛ ሰጀስት የማደርገው ሳልሲሊክ አሲድ በጣም ጥሩ ነው። በሳምንት አንዴ ቢጠቀሙ ያንን ቦታ ክሊን ያደርግላቸዋል። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ይቀጥላል። ከእንግዳችንም ጋር ያለንን ቆይታ እንቀጥላለን። ይህንን አማራጭ ማግኘት ያልቻሉ ሰዎች ሌላ መንገድ ይኖረው ይሆን ይህን የምናጸዳበት ብለምስ? ምክንያቱም በራሳቸው በተለያየ መንገድ ሲያጸዱት ስለምንመለከት በስቶ ይመጣል። አሁን ብዙ ጊዜ አንዳንድ ሰው እንቁላል ቤት ውስጥ በሶፍት የሚያደርግ አለ። ያነሳው ይመስለዋል ማለት በደንብ ሕክምናውን ብታይ ያነሳው ይመስለዋል፣ ግን እዛ ውስጥ ላይ ያስቀሩታል። ያ ማለት ሞር ክፍተት እየፈጠሩና ምንም አፍንጫቸው ላይ ብጉር ሳይወጣባቸው ኖርማሊ አንዳንድ ሰው ስትጠቃ እንዲጠቃጠቁ ሰፋፊ ቀዳዶች አሉ። እነሱ በዛ ምክንያት ነው እያመጡት ያሉት። ስለዚህ ቤት ውስጥ ባይጠቀሙ ጤና ተቋም ቢሄዱ ይመከራል። አንዳንድ ጊዜ ላብ ምን ይሉሻል፣ ፊቴ በጣም የተበላሸብኝ የስራ ሁኔታዬ ከላብ ጋር በጣም ላብ የሚያመነጭ ወይም ደግሞ ድካም ያለው ስራ ስለምሰራ አብዛኛው ፊቴ ላብ ጥምቅ ካደረገኝ በኋላ ነው ሽፍታው ይመጣብኝ። ወይም ደግሞ ሽፍታዎች የሚመጡት በቃ ስራ ሲኖረኝ ሽፍታዎች ይመጡብኛል፣ ስራ ሳይኖረኝ ደግሞ እነዛ ነገሮች አይኖሩም ብለው የሚጠይቁ ሰዎች ይኖራሉ። ምክንያቱ ምንድን ነው? ከላብ ጋር የተያያዘ አይመስለኝም። ሜይ ቢ ከሙቀት ጋር ይሆናል። አንዳንድ ቦታ ሙቀት በምንሄድበት ጊዜ ላይ ሽፍታ ይመጣል።
እንዳልኩ ቅድም መታጠቢያ ማስተካከል አለባቸው። ዋነኛው ሽፍታ የሚመጣበት ቆዳችን ቀዳዳ ኖርማሊ ቀዳዳ አለ። ቆዳችን በሚደፈንበት ጊዜ ሽፍታዎች እየመጡ ይመጣሉ ማለት ነው። አስተጣጣባቸውን ካስተካከሉ ላብ እኮ ጤነኛም ነገር ነው። ሳሙና በማናገኝበት ጊዜ እኮ ላባችን ክሊን ያደርግልናል አይደለ? በላብ አይመስለኝም የሚመጣው ያሉበት የሙቀት ሁኔታ ሜቢ ፊታቸውን አለመታጠብ ካየክ ላብ ሲኖር እንዲህ ዝም ብለው ይጠርጉታል። እጃቸው ቆሻሻ ሊሆን ይችላል። ከዛ ያ ነገር ነው እንጂ የሚያመጣው ላቡ ሽፍታውን አያመጣም። ስለዚህ በዚህ ሁኔታ ማስተካከል አለባቸው መታጠቢያቸውን። አንዳንዴ መታጠቢያ ሲባል የሆነ ትልልቅ ሜቢ ሴራቪላሮች መሆን አይጠበቅበትም። ራሱ የቻሉት አንዳንድ ሳሙኖች አሉ። ያው ሳሙና አንመክርም፣ ግን አሁን ለምሳሌ ሰው አቅም ከሌለው ማስገደድ አይቻልም። አሉ ሳሙናዎች። አቅም ካለው ምንድን ነው የምትመክሪው? ያው አሉ እንደ ፊት ታይፓቸው የተለያዩ ሳሙናዎች አሉ። ለምሳሌ እኛ ሀገር ሴራቪላሮች የተለመደ እንጂ የተለያዩ ሳሙናዎች አሉ። ስለዚህ ይለያያል። የቆዳ ከለራቸው ቀይ ከሆነና የቆዳ ከለራቸው ዲም እየሆነ ከሚመጡ ሰዎች በጣም ለቆዳ ችግር ተጋላጭ የሆነው የትኛው ነው? እንደ ምክንያት የምታነሺውስ ነገር ይኖራል? ቀንሰሽ ነው ያልሽው? ቀይ ሰው ቀይ ሰው ያ እውነቴን ነው ማለት ጥናትም የተካሄደው ለምሳሌ ጥቁር ሰዎች ማዲያት የመያዝ ፕሮባቢሊቲያቸው ጥቁር ስለሆኑ አይደለም። የቆዳቸው ታይፕ ለማዲያት ብዙ ተጋላጭ አይደለም። አሁን ለምሳሌ ብዙ ጊዜ ፈረንጆች ላይ ማዲያት እናያለን አስተውለን፣ ብዙ ጊዜ አይሆንም እነሱ ላይ አይከሰትም። የሚከሰተው ኢትዮጵያን ከለሮች፣ ህንድ አይነት ከለሮች ያላቸው ሰዎች ላይ ነው ብዙ ጊዜ ማዲያት የምንከሰተው። ጠይም ጠቆር ያሉ ሰዎች ላይ አይከሰትም። ስለዚህ የቆዳ ቀለማቸው ጠየም ያሉ ሰዎች በእንደዚህ አይነት እድል የመጠቃት እድላቸው በጣም አነስተኛ ነው። ጠቆር ያሉት ማለት ነው። ለምሳሌ ቅድም በተወሰነ መልኩ ለማንሳት ሞክረሽ ነበር። አንድ ሰው የቆዳውን ውበት አስጠብቆ ለመኖር ማድረግ የሚገባቸው ይሄ ነገሮች ማድረግ አለባቸው የሚል ነገር አንስተሻል። አሁን ደግሞ እንደው እንደ አጠቃላይ የሴቶችንም ሊሆን ይችላል ወንዶችንም ሊሆን ይችላል የቆዳ ውበታቸውን ሊጎዱ የሚችሉ እንግዲህ በጣም ብዙ ጉዳዮችን አንስተናል። እንደ አጠቃላይ ግን መጥፎ ባህሎች ይኖራሉ፣ አካሄዶች ይኖራሉ፣ ልምዶችም ይኖራሉ አይደል? እነዚህ ነገሮች የቆዳን ውበት በእጅጉ ይጎዳሉ የምትያቸውን የተወሰኑትን ነገር ይመስል። አንደኛ ፊት አለመታጠብ። ወንዶች ላይ ብናይ የሚውሉበት ላይ ቦታ አዋራ ፊታቸውን አለመታጠብ ይጎዳቸዋል። ሴቶች ላይ ደግሞ ስንሄድ ሴቶች ላይ ይጎዳቸዋል። ኦፍኮርስ ስፔሻሊ ሜካፕ አድርገው ብዙ ጊዜ ሪሙቭ ያደረጉ ይመስላቸዋል እንጂ ያው በደንብ አይታጠቡትም። ከዛ በኋላ ቆዳቸው ይደፍናል። ከዛ የተለያየ ችግሮች ይመጣሉ። እንደ ዋነኛ ነገር ግን የምመክረውም ሰዎች ብሊች ባያረጉ ቆዳቸውን በቃ ለማቅላት ወይ ደግሞ ለመጥራት ነው የሚሉት እነሱ፣ ግን ባያደርጉ ባለበት ውበቱን ቢጠብቁ እውነት ከለር እኮ ያምራል። አንዳንዴ ከለሩንም ያጣሉ፣ ሁሉም ነገር ነው የሚያጡት እና ያ ነገር ደግሞ አሁን አይገባቸውም። ሲያጡት ነው የሚረዱት። መመለስ አይቻልም ያሉሽም አንዳንዴ ወደ ነበርኩበት እንደመመለስ ሁለተኛ አንዳንዴ እንዳንቺ አይነት ፊት ነበር ምናምን ይላሉ። ግን ማለት አልቋል፣ ወጥቷል፣ ፈሷል። ኦልሬዲ ብሊች አድርገውታል እና የተጠቀሙትን ነገር ራሱ ቢያውቁት ራሱ ማለት እንጃ ከባድ ነገር ነው። እሺ የአዋቂዎች ለቅድም እንግዲህ ልጆች ላይ የአመጋገብ ሂደታቸው ፊታቸው ላይ የሚኖረውን የቡጌር የፊት ሽፍታ ነገሮች እንግዲህ አስተዋጽኦ ያደርጋል የሚል ነገር አንስተናል። በዋናነት ግን ይሄ ነገር አዋቂዎችም ላይ ተግባራዊ ይሆናል አለ። አሁን ቺዝ፣ እንቁላል የመሳሰሉትን ነገር ስንበላ ፊታችን ላይ አንተ ጋር ያጋጠመ ነገር የለው? ይኖራል፣ እሱማ ይኖራል። ግን በዋናነት ምንድን ነው አንዳንዴ ተለምጂውና ዝም ብለሽ ቸለተኛ የሆንሽ ኔግሌክት እያደረግሽ ትሄጃለሽ። ስለዚህ መረጃው ደግሞ የሌላቸው ሰዎች መረጃው እንዲኖራቸው በማሰብ ያው ቆዳቸውን ለመጠበቅ አንደኛ ቅድም መጀመሪያ ያነሳ ነው ምግባችን ነው የሚይዘውን ፐርሰንቱ ምግብ ነው። ከዛ ውጭ ቆዳችን የምናደርጋቸው ነገሮች ለምሳሌ የምንቀባቸው ሰንስክሪን፣ የምንታጠባቸው መታጠቢያ፣ ስፔሻሊ ሞይስቸራይዘር እሱን መምረጥ። ከዛ ውጭ ደግሞ ምግቡ ትልቁን ዋነኛው ደግሞ እንቅልፋችንን በቂ እንቅልፍ ማናገኝ ከሆነ ምንም የምናደርጋቸውም ነገሮች አይሰሩም። በቀን ምን ያህል መተኛት አለባቸው? ያው እንደ የእድሜያችን ይለያያል። ግን ያው በእኛ እድሜ ያለ 8 ሰዓት ቢሆን ይመከራል። ስለዚህ የፈለገ ጥረት ቢደረግ በቂ እንቅልፍ ከሌለ ውጤት ላናገኝ እንችላለን። አሁን እንቅልፍ መጀመሪያ ዋነኛው ምግብ ነው የሚይዘው። እንቅልፍ ተደምሮ ስኪንኬራችን ተደምሮ ኢቨን የተፈጥሮ ነገር ተደምሮ ነው እነዛ የሚሆኑት። ዋነኛው ምግብ፣ ከዛ እንቅልፍ፣ ከዛ ስኪንኬራችን። እነዚህ ነገሮች ሁሉ የነዚህ ድምር ውጤት ነው ውበትን ይዘው የሚመጣው። እሺ ለምሳሌ
ቆዳ ችግሮች ፊታችን ላይ ያሉ የቆዳ ችግሮች በዘር የመተላለፍ እድላቸው ምን ይመስላል? ለምሳሌ አንዳንድ ሰው እናቴም እኮ እንደዚህ ያላት ስለዚህ እኔ ከእናቴ ነው የእናቴ ፊት እኮ ቡግራም ነው በጣም ቡግር ስላላት እኔም እንደዛው ሆንኩኝ የሚሉ ሰዎች ስለሚኖሩ ነው። እና ብዙ ጊዜ ፊት ላይ የሚኖሩ የጤና ችግሮች ወይ ቆዳ ላይ የሚኖሩ የጤና ችግሮች የመተላለፍ ሂደታቸው ምን ይመስላል? አለ ወይ ይሄ ነገር? በብዛት ስኪንታግ የምንለው ይሄ ጥቋቁር ነው የሚሉት ስኪንታግ ይባላል። ትርፍ ስጋ የሚመስሉ በብዛት 75% ይሆናል በዘር ነው። ብዙ ጊዜ ያው ይለቀማል፣ ሆርሞናል ቼንጅ ሲሆኑ ይተካል፣ ብዙ ፀሐይ ሲነካቸው ይተካል። ከዛ ውጭ ግን ማዲያት ነው። ከብጉሩ ይልቅ ማዲያቱ ይይዛል። ከቤተሰብ የመምጣት ጀነቲክ በደንብ ይመጣል ማዲያት። እሺ ህፃናት ላይ ብዙ ጊዜ ኪንታሮት ሲወጣ ፊታቸው ላይ በተለምዶ ደግሞ ምን ያደርጋሉ? ስንደዶ እሳት ላይ ያደርጉና ጠቅጠቅ ያደርጋሉ። ይሄንን አታውቂም? ጥፍር ቀለም አንዱ ነው። ምን ያደርጋሉ? እሳት ያደርጉና ነካ ያደርጓታል። ክራዮቴራፒ እንደማለት ነው እንግዲህ በእነሱ የድሮ ጊዜ ትራዲሽናሊ እሱን ያደርጋሉና ይጠብሷታል በስንደዶ እንደዚህ ነገር። ጥፍር ቀለም ያደርጋሉ። በጅማት ክር አይደል? ጅማትና ጥፍር ቀለም በጅማት ክር ያስሩና ያደርጋሉ። እነዚህ ነገሮች ተገቢ ናቸው ወይ? ምንድነው ማድረግ ያለባቸው የሚለውን ነገር ያው ተገቢ አይደሉም። ያው እነሱም ስለማያውቁ ነው ብዬ አስባለሁ። መረጃ እንስጣቸው። ያው አንዳንዱ ጥፍር ቀለም ሲያደርግ ይጠፋለታል። ያው ኪንታሮት ግን አያውቁም። ከትምህርት ቤት ያው ተላላፊ ነው። አንድ ልጅን ሲነካ ነው አንዱ የሚመጣው እና ላይክ እሱ ነገር አያውቁትም እና ላይክ የሚያጠፉት ይመስላቸዋል። ግን ወደ ጤና ተቋም ሄደው አንደኛ ለእነሱም ጠባሳ ነው የሚሰዉት፣ ሁለተኛ በጣም እንዲበዛ ያደርጋል። ሌላ ልጅ ካለ ሌላ ልጅ ላይ እንዲተላለፍ ያደርጋል ኪንታሮት። ኦፍኮርስ ግን ጤና ተቋም ሄደው ቀላል ነገር ነው ፕሮሲጀሩን ቢሰሩ ቀላል ነገር ነው። እንዲያውም ከኪንታሮት ይልቅ ብዙ ጊዜ ህፃናት የሚቸገሩት ላይክ ፈንገስ አይደል? እሱም ከትምህርት ቤት የሚተላለፍ ነገር ነው። እንዲያውም ፈንገስ ላይ በጣም ሲቆዩ ያለው ስፔሻሊ ፀጉር ላይ በእድሜያቸው ልክ የሚዋጡ መድኃኒቶች አሉ። ከዛ ውጭ ደግሞ የሚቀቡ ብዙ ጊዜ ግን ያው የሚዋጡት ናቸው ኤፌክቲቭ ስፔሻሊ ለፈንገሱ። እሱ ነው ማድረግ ያለባቸው ወደ ጤና ተቋም መሄድ። እንግዲህ ቅድም እንዳልሽው ብዙ ጊዜ ፀጉራቸው ላይ ፈንገስ ያሉ ሴቶች ግንባራቸው ላይ ፊታቸው ላይ እየረገፈ የመምጣት እድል ይኖረዋል። እንግዲህ ወደ ጤና ተቋም ሄደው መድኃኒት መውሰድ አንዱ መንገድ ነው። አንዳንዶች ደግሞ በቀዝቃዛዋ ብቻ እየታጠቡ ያረጋል አይደል? በቀዝቃዛዋ ብቻ እየታጠቡ በቃ ያዳኑት እየመሰላቸው የሚቆዩ ሰዎች ይኖራሉ። እንዴት ታያለሽ? ያው ፈንገሱን ያብዝታል፣ እንዲሰፋ ያደርጋል፣ ሌላ ቦታ እንዲወጣ ያደርጋል። ስፔሻሊ ፀጉር ፈንገስ ይበላል። አንዳንድ ልጆች ላይ ካየክ የሆነ ይመልጣቸዋል ፈንገሱ። ሰው ሲረግፍ ሌላ ነገር ይመስለዋል። ግን አንደኛ ኢቨን አንቲ ደንድረፍ ሻምፖች አሉ። ፋርማሲ ግዴታ ፕሪስክሪፕሽን አያስፈልግም፣ ካሳያቸው ይሰጧቸዋል። ከዛ ውጭ እነዚህ አንቲ ደንድረፍ ሻምፖችን ቢጠቀሙ መጀመሪያ ላይ እንኳን አትሊስት፣ ከዛ በኋላ ወደ ጤና ተቋም ሄደው ዝም ብለውም እኮ ላያዙላቸው ይችላል። መድኃኒቶች አይደል አይተውት ደረጃውን ነው የሚያዙላቸው። ጥሩ ፕሮግራማችን እያጠናቀቅን ነው። ምናልባት በስተመጨረሻ እማነሳለሽ አንድ ሰው እንግዲህ ውሎ ቤቱ ማታ ይመለሳል። ስራ የተለያየ ቦታ ላይ ውሎ ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል። ቤቱ ሲመጣ እንግዲህ አንዳንዱ ፊቱን ታጥቦ ይተኛል፣ አንዳንዱ በዋለበት ሊተኛ ይችላል። እንደው እንደ ስነ ውበት ባለሙያ የቆዳውን ውበት ከመጠበቅ አንጻር አንድ ሰው ፊቱን በቀን ስንት መታጠብ አለበት? በምን መታጠብ አለበት? ለብ ባለ ውሃ ወይስ በቀዝቃዛ ነው መታጠብ ያለበት የሚለውን ነገር እኔና ፕሮግራማችን እናጠናቀቃለን። በተለይ ደግሞ ከዚሁ ጋር በተያያዘ አንቺን ማናገር የሚፈልጉ ሰዎች ካሉ ደግሞ መገኛሽን በዚሁ ተነግሪንና ፕሮግራማችን እናጠናቀቃለን። ውሎ ሲጨርስ ቤቱ ሲገባ ፊቱን ሳይታጠብ ባይተኛ ማለት ፊቶቹ ላይ አዋራ አለ። ቅድም እንዳልኩ ሰንስክሪን ይጠቀማል። ሰንስክሪን የማይጠቀሙ ደግሞ ያው ብዙሃን ይበዛል። ከዛ ውጭ ግን አዋራዎች አሉ፣ አይታየንም ላይናችን። አንዳንድ ሰው ቤቱ ላይ ትኩረት ያደርጋል፣ ቤቱን ክሊን ያደርጋል፣ ራሱን ክሊን ሳያደርግ ማለት ነው። ፊቱን ታጥቦ ስፔሻሊ ደብል ክሊን የምንለው ሁለቴ በሚታጠብበት ሳሙና ለራሱ ተስማሚ የሚለውን ሳሙና ለ1 ደቂቃ ያክል ማሸት አለበት። በመቀጠል ድጋሚ መድገም አለበት። ከዛ የሚስማማው ሞይስቸራይዘር መጠቀም አለበት። ከቻለ ደግሞ አሁን እኔ ብዙ ሰው ትንሽ ኮምፕሌን ያገኛል፣ ግን አይቅድ የለም ምን ፊቴ ላይ የሆነ ማስክም ካልቻልክ የተፈጥሮ ነገር ሳላረግ አልተኛም። አረጋለሁ፣ ብዙ ነገሮችን አረጋለሁ። ለምሳሌ ንገሪና ተመካከል ብትነግረን ሊሉ ይችላል። አይ ተፈጥሮ እርጎ በጣም ተጠቃሚ ነኝ። እርጎ፣ ማር፣ እርድ ተጠቃሚ
እነዚህ ነገሮች ማታ ማታ ማድረግ ከቻሉ የብርቱካን ማለት ብዙ ነገሮች እሰራለሁ። ከይሄ አላረለ ሲመቸኝ እሱ ነገሮች አደርጋለሁ። ከዛ ውጭ ግን የምጠቀማቸው ሲረሞች አሉ። አሁን እኔ ፊቴ ደረቅ ነው። ማታ ማታ የራሴን ስኪን ኬሮች አልጠቀም አልተኛም። ያው እድሜን ቶሎ ከዛ ውጭ እኔን ለማግኘት የሚፈልጉ ሰዎች አድራሻችን ጀሞ ካኩ ህንፃ 4ኛ ላይ እንገኛለን። ኤሊያ ስቴቲክ ብለው ቢመጡ እኛ ማግኘት ይችላሉ። እንግዲህ አንቺም በተለይ እዚህ መተሽ ለተመልካቾች በውበት ዙሪያ ላይ የተለያዩ መረጃዎችን እንድናደርስ ስለፈቀድሽ እዚህ ሰዓት ሽን ሰውተሽ ስለተገኘሽ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ምስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።